ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። በባለፈው ቪዲዮዬ ላይ ናርሲሲስት ሰው ሲያጋጥመን እንዴት ማወቅ እንችላለን? የናርሲሲስት ሰዎች ራስ ወዳድ የሚለው ቃል እንኳን ያንሳቸዋል። ናርሲሲስቶችን ራስ ወዳድ የሚለው ቃል ያንሳቸዋል እና በጣም ራስ ወዳድ ፕላስ ማለት ትችላላችሁ። እና ናርሲሲስት ከዛም የባሰ ነው። እነዚህን አይነት ሰዎች እንዴት ማወቅ እንደሚቻል በባለፈው ቪዲዮ ላይ ነግሬያችኋል ነበረ። ዛሬ የምነግራችሁ እንደነዚህ አይነት ሰዎችን በሆነ አጋጣሚ ተዋውቀን በትዳር ሊሆን ይችላል፣ በፍቅር ሊሆን ይችላል፣ በጓደኝነት ሊሆን ይችላል፣ በቢዝነስ ሊሆን ይችላል። እንደዚህ አይነት ሰዎች ጋር አጋጣሚ ሆነና ተገናኘን እንበል። ከተገናኘን በኋላ እነዚህ ሰዎች እንዳያጠቁን ኢኮኖሚካሊ፣ ሞራሊ፣ ሳይኮሎጂካሊ ጫና እንዳያደርሱብን እንዴት ነው የምንከላከለው? እነዚህ ልጆች እንዴት ነው ራሳችንን ከነዚህ ሰዎች የምንጠብቀው የሚለውን አብራራላችኋለሁ። እና ናርሲሲስት ሰዎች ጋር በሆነ አጋጣሚ ተገናኝተን እየኖርን ከሆነ በተለይ በትዳር ከሆነ በሌሎችም ጉዳይ እነዚህ ሰዎች ጋር እየኖርን ቢዝነስ አገናኝቶን የተለያዩ ነገሮች አገናኝተውን እየኖርን ከሆኑ እነዚህን ሰዎች ጋር እንዴት ነው መኖር የምንችለው? እነዚህ ሰዎች በነገራችሁ ላይ ቀላል ሰዎች አይደሉም። ጥናት እንደሚያመለክተው ከሆነ ቀጣይ ቪዲዮ ላይ አያይዤ አቀርብላችኋለሁ። ጥናት እንደሚለው ከሆነ ከ5 ሰዎች አንዱ ናርሲሲስት ዲስፐርሰን ነው። ምን ታረጉታላችሁ እንግዲህ ከ5 ሰዎች አንዱ ናርሲሲስት ችግር አለበት ይላልና ይህን ነገር እንዴት ነው እነዚህ ሰዎች ጋር ራሳችንን ከነሱ አድነን ከነሱ ተከላክለን እነሱ የሚያደርሱብን ጫና የሚያደርሱብን እንዴት ነው መቋቋም የምንችለው የሚለውን ልንገራችሁ። በነገራችን ላይ እነዚህ ሰዎች ከሁሉ ያጣ ነው የሚያደርጓችሁ። ከሁሉ ያጣ ጓደኛ እንዲኖራችሁ አይፈልጉም። ከቤተሰብ የምትቀራረቡ የምትደዋወሉ የምትግባቡ ከሆነ ከቤተሰብ መሀል ግርግዳ ነው የሚሆንባችሁ፣ ጋራ ነው የሚሆንባችሁ። በኢኮኖሚ ራሳችሁን እንድትችሉ አይፈልጉም። በኢኮኖሚ እንድትበልጧቸው አይፈልጉም። የራሳችሁ የሆነ ስራ የራሳችሁ የሆነ ቢዝነስ እንዲኖራችሁ አይፈልጉም። በቃ እንዳምርባችሁ ጥሩ ነገር እንዲኖራችሁ አይፈልጉም። በአጠቃላይ ከነሱ በታይ ሆናችሁ እንድትኖሩ ነው የሚፈልጉት። እነዚህ ሰዎች በቃ እንድትበልጧቸው አይፈልጉም። ያንቋሽሿችኋል፣ እንደማትረቡ ይነግሯችኋል። በባለፈው እንደነገርኳችሁ እንግዲህ እናንተን ጥፋተኛ እነሱ አጥፍተው እንኳን እናንተ ጥፋተኛ እንደሆናችሁ እንዲታምኑ ያደርጓችኋል። የሆነ ነገር ያጠፋው እናንተ ለዛ ጥፋት ምክንያት እንደሆናችሁ ይነግራችኋል። በባለፈው ነግራችኋለሁ። አታምሽ፣ ለምን አመሸህ ብላችሁ ዛሬ ብትናገሩት ያንን ሰው ነገ ጭራሽ አምሽቶ ነው የሚመጣው። እና ነገ ለምን አመሸህ ብላችሁ ብትጠይቁት ምንድን ነው የሚለው? ትላንት ለምን አመሸህ አልሽኝ ወይም አልከኝ ነው የሚላችሁ። ትላንት እንደዛ ባልለው እኮ አያመሽም ነበር ብላችሁ ትለቁታላችሁ። የሆነ ነገር ከፈለጉ ያ ነገር ካልሆነላቸው አይፋቷችሁም። ለምሳሌ የሆነ ብር ፈልገዋል እንበል፣ እናንተ ላይ ብር አይተዋል እንበል። ያንን ነገር በባሌም በጎሌም ብለው ይቀበሏችኋል። ሰላማችሁን አንሰጥም እንኳን ብትሉ፣ በፍቅር እምቢ ብትሉ ሰላማችሁን ሲያሳጧችሁ ሰላሜን ካገኘሁማ ትሉና ብሩን ትሰጣላችሁ። እንደዛ ነው። እነዚህ ሰዎች እንደዚህ ናቸው። ሰላም እንዲሰማችሁ አያረጓችሁም። በኢኮኖሚ ራሳችሁን እንዲችሉ አያረጓችሁም። በራሳችሁ የበታችነት ስሜት እንዲሰማችሁ ያረጓችኋል። በቃ ይህንን ነገር እንዴት ነው የምንከላከለው? እንደዚህ አይነት ጥቃት እንዳያደርሱብን እነዚህ ሰዎች
በባለፈው ምን አይነት ባህሪ ምን አይነት ፐርሰናሊቲ እንደሚኖራቸው እነዚህ ሰዎች ነግሬያችኋለሁኝ። ዛሬ ደግሞ እንዴት ነው ከነዚህ ሰዎች ጉዳት እንዳያደርሱብን በሞራል፣ በኢኮኖሚ፣ በሳይኮሎጂ በተለያዩ ነገሮች ጉዳት እንዳያደርሱብን እንዴት ነው የምንከላከለው ወደሚለው ስንመጣ፣ አንደኛ በኢኮኖሚ ድሃ እንዳያረጉን ሁሉንም ነገር በቃ ምንም ነገር እንዲኖረን ስለማይፈልጉ እነሱ ሰዎች ባህሪያቸው ስለሆነ ምንም ነገር አምጡ ሲሉን፣ ለምሳሌ ብር ባንክ አለህ ወይም አለሽ አምጪ ሲል እምቢ ማለት አይ ማለት ራሱ በራሱ የሚያመጣብሽ ጫና አለ፣ የሚያመጣው አለ፣ ሰላም ያሳጣሻል። ግን ገንዘብሽን ይዘሽ ሰላምሽን እጭ ሰላማችሁን እጡ። በቃ በገንዘብ ጉዳይ አይ ማለት መልመድ ያለባችሁ። ጨርሰው እስከሚረከቧችሁ ድረስ እንትን አትበሉላቸው። ነገራቸውን ፈርታችሁ እነሱ የሚያሸማቅቋችሁን ነገር ፈርታችሁ የሚያደርሱባችሁን ፈርታችሁ ገንዘባችሁን ከእጃችሁ እንዳታወጡ። ሁለተኛ ሲሰርቧችሁ አትስሟቸው። የሆነ ነገር አጥፍቶ የራሱ ጥፋት ሆኖ እንኳን እናንተ ጥፋተኛ እንደሆናችሁ ነው እንዲሰማችሁ የሚያረጉት። ጥፋታቸውን በጭራሽ አያምኑም። እንዲፈረድባቸው እንድትፈርዱባቸው አይፈልጉም። እንደዚህ አይነት ባህሪ ያላቸው ሰዎች። ስለዚህ በዛ ጥፋቱ የራሱ ነው፣ ግን እናንተ ጥፋተኛ እንደሆናችሁ አዎ እኔ ነኝ ጥፋተኛ እንድባለለው እኮ እንዳያረግም ነበር ብላችሁ እንዲሰማችሁ ነው የሚያረጓችሁ። ስለዚህ እንደዚህ ስራ አረግሽኝ እኮ ነው እንደዚህ ያረኩት ነው የሚሉት እና እንደዛ ሲሏችሁ አለመስማት፣ እናንተ ጥፋተኛ እንዳልሆናችሁ ለልቦናችሁ መንገር፣ ለጭንቅላታችሁ መንገር። ሶስተኛ ከጓደኛ ከቤተሰብ ከዘመድ አዝማድ እከሌ ጋር ትሂጂ ዛሬ እዚህ ቦታ ትሂጂና እንላቀቅም እንደዚህ ነው ሲላችሁ አለመስማት። ይህ ከጓደኛ ጋር ከቤተሰብ ጋር ከምትወጃቸው ከሚወዱሽ ሰው ጋር ያለሽን ግንኙነት እንዲታቋርጪ ወይም እንዲታቋርጡ ያ ሰው ሲነግራችሁ አይ ማለት ወይም እሱ በማያውቅበት ሁኔታ ያንን ግንኙነት ማስቀጠል። እንደዛ ያረግና በቃ ሰላም አትሂጂ እንደዚህ አታርጊ በቃ አትሄዱ ምናምን ይሏችሁና ከነዛ ሰው ጋር ያላችሁን ግንኙነት ስታቆሙ በቃ ለጥብጠባ ተመቻቻችሁለት ማለት ነው። ከነዛ ሰው ጋር ያቆራርጣችኋል። ያ ሰው ያቆራርጣችሁና በቃ ለእናንተ ተመቻቻችሁለት። በቃ ያለ ክልካይ እንደፈለገ ጢባ ጢቤ ይጫወትባችኋል ማለት ነው። ያ ሰውዬ ገብቷችኋል አይደለ? እንደዚህ ሲያረጋችሁ ከዘመድ ጋር ከጓደኛ ጋር አትገናኝ፣ አትሂጂ፣ አትጠያየቂ፣ አትረዳጂ ሲላችሁ አንደኛ አለመስማት፣ መልካም ግንኙነታችሁን ማስቀጠል ብቸኛ ሊያረጋችሁ እያመቻቻችሁ ነው። ይህን ነገር ሰው ብቸኛ ሊያረጋችሁ እያመቻቻችሁ ነው። በቃ ለእንትኑ እንዲመቸው ማለት ነው፣ ጎል ለማስገባት እንዲመቸው ካላስ እንደዛ ነው። እሱም ላይሆንሽ ከነሱም ማቆራርጦሽ ማለት ነው። አትስሙት። እንደዚህ አይነት ሰዎች ጥፋታቸውን ካለማመናቸው እንዲፈረድባቸው አንተ ጥፋተኛ ነህ እንዲባሉ አይፈልጉም። በቃ አጥፍተው ለምሳሌ ናርሲሲስት ችግር ያለበት ሰው የሆነ ጥፋት ለምሳሌ ሰው ሲገል ብታዩት እንዲታይበት እንዲታወቅበት አይፈልግም። ለሚገለውም ሰው ርህራሄ የላቸውም። በነገራችሁ ላይ በጥቅሙ በገንዘቡ በተለይ በጥቅማ ጥቅሞች በራሱ ላይ ካመጣችሁበት ቅር አይለውም። ሰው ሲገል እንዲህ አይነት ሰው ማለት ነው ቅር አይለውም። ቅጠል የመቀንጠስ ያህል እንኳን አይከብደውም። ብቻ በጥቅሙ ከመጣችሁበት እስከ መግደል ድረስ የሚደርስ ፐርሰንትን ባህሪ ያላቸው ሰዎች ናቸው እነዚህ ሰዎች። እናት አይልም፣ አባት አይልም፣ ወንድም አይልም፣ እህት አይልም፣ ሚስት አይልም፣ ልጅ አይልም። በጥቅሙ ከመጣችሁበት ያስወግዳቸው እስከ ማስወገድ ድረስ ነው ጭካኔያቸው። በጣም ጨካኞች። ራስ ወዳድ የሚለው ቃል ያንሳቸዋል ናርሲሲስቶች ማለት ነው። እኔ የሆነ ቃል ሰጧቸው ብትሉኝ የሆነ ቃል ስጫቸው ብትሉኝ የልብ ህሙማን ልበላቸው። በቃ የልብ እንጃ በቃ የሆነ ልብ የሌላቸው ልባቸው የጠቆረ
ልባቸው የደነደነ ለሰው ልጅ ምንም ቦታ የሌላቸው ሰዎች ናቸው። እነዚህ ሰዎች እኔ ምን አይነት ቃል እንደሚገልጻቸው አላውቅም። በጣም ጨካኞች ናቸው። በጥቅማቸው ከመጣችሁባቸው የሆነ ሰው ገሎ እንኳን ሰው እንዲያየው አይፈልግም። ግን ደግሞ ከተያዘና ምስክር ከተገኘበት ያንም በቃ አጥፍቶ እኮ ምስክር ተገኝቶበታል አይደለ? ማረሚያ ገባ አይደለ? ያ ሰውዬ እንዳይመሰክርበት የማይፈነቅለው ድንጋይ የለም። ቢችል በእግሩ ቢችል በእጁ ቢችል በደረቱ ተገትቶም ቢሆን ያንን ሰው ለማስቆም እንዳስፈላጊነቱ ደግሞ አላቆም ካለው እስከ ማስወገድ፣ ሁለተኛ እስከ ማስወገድ የመድረስ ጭካኔ ነው ያላቸው እነዚህ ሰዎች። እንደ አይነት ጭካኔ ነው ያላቸው። እንደገና እንደው ተይዞ በህግ ቁጥጥር ስር ሆኖ ያ መስካሪ ሰውዬ የመመስከር እድሉን አግኝቶ መስክሮበት 10 ዓመት የሚታሰር 5 ዓመት የሚታሰር ሲወጣ ይሄኛውን ሰው የመበቀል እድሉ የመሰከረበትን አጥፍቶ እኮ እንግዲህ ሰው ሲገል እኮ ደርሶበት ለመግደሉ ነው የመሰከረበት አይደለ? ያንን ያረገውን ነገር ራሱ ለምን መሰከረብኝ ብሎ 10 ዓመትም ታስሮ ይወጣ 5 ዓመትም ሲወጣ ለማጥቃት የመሞከር እድሉ 90% ነው። ለምን መሰከረብኝ ብሎ ማለት ነው። ነገሩ እየሆነ እኮ አድርጎታል። ጭራሽ ሰው ስለገደለ የሚጸጸቱ ሰው በእጃቸው ስለጠፋ የሚጸጸቱ አይነቶች አይደሉም። እንዲህ አይነት ተፈጥሮ የላቸውም። ስለዚህ እነዚህን ሰዎች እንዴት ነው ከነሱ ራሳችንን የምንከላከለው? ቅድም እንደነገርኳችሁ ሲናገሩም ባለመስማት የገንዘብ ነገር በቤተሰብ ሲመጡብን፣ በገንዘብ ሲመጡብን፣ በማንቋሸሽ ሲመጡብን ያንን እኛ እንዳላደለን ሲሰድቡን አንቺ እንደዚህ ምናምን ሲል ወይም እሱ ያጠፋውን ወደኛ ሲያላክክ እኛ እንዳልሆነን ራሳችንንም ልባችንንም ጭንቅላታችንንም መንገር። ገንዘብ እንዲኖራችሁ አይፈልጉም። እነሱ ብቻ እንዲኖራቸው ከነሱ እየለመናችሁ ስርስራቸውን እየሄዳችሁ እንድትኖር ነው የሚፈልጉት። በገንዘብ ጉዳይ ይሄ ለኔ ይሁን፣ ይሄ እንደዚህ ይደረግ ሲሏችሁ መቀመጥ ያለበት የእናንተ ሀቅ ከሆነ የእናንተ ንብረት ከሆነ ከእጃችሁ አለማውጣት። እንደገና ከቤተሰብ ጋር ያላችሁን ግንኙነት አለማበላሸት። ከቤተሰብ ጋር እንድትገናኙ አይፈልጉም። እንዲህ አይነት ሰው ጓደኞች እንዲኖራችሁ አይፈልጉም። እንድትደሰቱ አይፈልጉም። ደህና ነገር እንዲኖራችሁ አይፈልጉም። ደህና ልብስ ራሱ እንዲኖራችሁ አይፈልጉም። ብር እንዲኖራችሁ አይፈልጉም። በእነሱ ረግጠዋችሁ እነሱ የበላይ ሆነው እንድትኖሩ ነው የሚፈልጉት። ቢያጠፉ እንኳን ይቅርታ አይጠይቁም። በተለያየ ነገር ጫና አሳድረውባችሁ እናንተ ይቅርታ እንድትጠይቁ ነው የምትሆኑት። እንደዚህ አይነት ሰው ግን አላህ ይጠብቀን ወላሂ። እና በጥቅማቸው ከመጣችሁባቸው እስከ ማስወገድ ድረስ ሰው እስከ መግደል ድረስ የሚደርስ አመለካከት ነው ያላቸው። ስለዚህ እነዚህን ሰዎች መጠንቀቅ ይገባል። እንዴት ነው የምንጠነቀቀው? ነግሬያችኋለሁ። ግን እሳ ደግሞ መኖር አቅቶ እንዴት ነው እነዚህን ሰዎች መለያየት የምትችሉት? አንድ ላይ ከሆናችሁ አንድ ላይ እየኖራችሁ ከአቅም በላይ ከሆነ መኖር ካቃተ ቤቱን ለቃችሁ መውጣት። የምትኖሩበትን ቤት ያንን አብራችሁ የምትኖሩበትን ቤት እሱ ጋር ጸብ ከተፈጠረ ፍች የምትጠይቁ ከሆነ መለያየት የምትጠይቁ ከሆነ በትዳር ውስጥ በቢዝነስ ውስጥ ገንዘባችሁን ድርሻችሁን ማግኘት ፈልጋችሁ ድርሻችሁን ይዛችሁ መገንጠል የምትፈልጉ ከሆነ ጓደኝነታችሁ መቼም የሆነ ጥቅም ይኖራል። የሆነ ነገር ካልያዘባችሁ እሰየው፣ ከያዘባችሁ ግን ራሳችሁን ጠብቃችሁ ከሰው ሳትርቁ፣ አለዛ ሊያጠፏችሁ ይችላሉ። ሊያጠፏችሁ ይችላሉ። ስለዚህ በባልና በሚስት ከሆነ ከቤተሰብ ጋር ተራራቁ ያልኩት ለዛ ነው። ቤተሰብ ጋር ተሄዱ። ቤተሰብ
ይፍጆ። ያለ ቤተሰብ አለማገኘት፣ ያለ ሰው ያንን ሰው አለማገኘት፣ ብቻ አለማገኘት ያንን ሰው። ሌላው እቤት ነገር ተጀምሮ ለምሳሌ ክስ ኑሮ ወይ ሽምግልና ኑሮ በባልና ሚስት ነው በአብዛኛው እንግዲህ የሚያጨርሰን ባልና ሚስት ነው። የንብረት ጉዳይ የምን ጉዳይ ሲባል ማለት ነው። ክርክር ከዛ ሰውዬ ጋር ጀምራችሁ እቤት ግቢ ታረቂ ነገራችሁን አብራችሁ ቤቱ ናችሁ ይዩት ከተባላችሁ እቤት እንዳትገቡ ያስወግዳችኋል። ያለ ምንም ጥርጥር ያስወግዷችሁ። ሴትም ከሆነ ታስወግድሃለች፣ ወንድም ከሆነ ያስወግድሻል። አንድ ላይ እንዳትሆኑ መርዝ ነው የምሰጥህ። ወንድም ከሆነ አንቆ ነው የሚገልሽ እንዳትገቢ። በቃ እንደዚህ በማለት ከሰው ባለመራቅ ከዘመድ ጋር እንግዲህ ሊያጠቋችሁ ሲፈልጉ ከጓደኛ ከቤተሰብ ከዘመድ አዝማድ ያቆራርጧችኋል። በኢኮኖሚ የበታች እንድትሆኑ ይፈልጋሉ። ሳይኮሎጂካሊ እኔ አበድኩ እንደ ብላችሁ እስከምታስቡ ድረስ ያደርጓችኋል። ይህንን መቋቋም አለባችሁ። በኢኮኖሚ ዝቅ እንዳትሉ። በተለይ ከቤተሰብ ጋር ያላችሁን ግንኙነት እንዳታቋርጡ። ምክንያቱም ዝሮ ጸብ አንድ ቀን ሲበቃሽ ሲመርሽ መለያየት መጠየቅሽ አይቀርም። ያኔ ብቻሽን ከሆንሽ ያጠቃሻል። ቤተሰብ ካለሳ ቤተሰብ አለ፣ ብቻሽን አይደለሽ። እነዚህን ሰዎች የምትፋቷቸው የምትከላከሏቸው አንደኛ የሚነግሯችሁን ነገር ሲሰድቧችሁ እናንተ ናችሁ ጥፋተኛ እንደዚህ ናችሁ ሲሏችሁ ባለማዳመጥ ጭንቅላታችሁ እንዳይቀበል በማድረግ ልባችሁንና ጭንቅላታችሁን በመጠበቅ ኪሳችሁን ንብረታችሁን በመጠበቅ ብራችሁን በመጠበቅ አሳልፋችሁ ባለመስጠት ለነሱ አስተዳድርልኝም ይሁን ስጦታም ይሁን እነሱ እጅ የገባ ነገር መልሳችሁ እንደማታገኙት እርግጠኛ ሆናችሁ ያንን ንብረታችሁን በመጠበቅ። ሶስተኛ ነገር ከቤተሰብ ከጓደኛ ከዘመድ አዝማድ ጋር ያላችሁን ግንኙነት በማስተካከል። ጸብ ቢፈጠር እንኳን ቤተሰብ መሀል ሄደሽ ትሸጎጫለሽ፣ አያጠቃሽ። ግንሳ ከዚህ ሁሉ ነፃ ከሁሉ ያጣ ብቸኛ አጦ መላጦ እንድትሆኑ የማይፈነቅለው ድንጋይ የለም። ገባችሁ? በስተመጨረሻ መለያየት ከመጣ ርቀታችሁን ጠብቃችሁ አንድ ቤት ነው መጨቃጨቅ ወይም መካሰስ ወይም መከራከር መሸማገል እንዳታስቡት። ሴት ከሆነች መርዝ ነው መሰጠት፣ ወንድ ከሆነ ደግሞ አፍኖ ነው በትራስ የሚገልሽ። እንደዚህ አይነት ሰዎችን ተጠንቀቁ። ራሳችሁን ጠብቁ። ከእንደነዚህ አይነት ሰዎች አላህ ይጠብቀን። ያው ተቀላቅለናል፣ አላህ ይጠብቀን እንጂ ነው አእምሯችሁን ነው ቶርች የሚያረጓችሁ። አእምሯችሁን ነው በቃ ለቀጣይ እንዳትበሉ፣ እንዳትዘሩ፣ እንዳታጋድዱ ነው የሚያረጋችሁ። በየዋህነት በንጹህ ልብ ከገባችሁ ያ ሰው እንደዚህ በንጹህ ስላላደለ ከዛም ህይወት ብትላቀቁም ሌላ ህይወት ያለ አይመስላችሁም። የመዳን እድላችሁ በጣም ከባድ ነው። ከዛ ህይወት ወጥታችሁ ሌላ ሰው የመተዋወቅ ሌላ ሰው የመቀራረብ ሌላ ህይወት የመቀጠል እድላችሁ በጣም ዝቅተኛ ነው። ምክንያቱም የሚያደርሱባችሁ ጉዳት ቀላል የሚባል አይደለም። በሰው ላይ እምነት እንዳይኖራችሁ፣ በኢኮኖሚ እንዳታገግሙ፣ በሁለት እግራችሁ እንዳትቆሙ። ያው የሚያግዛችሁ ካለ ቤተሰብ ጓደኛ ሊሆን ይችላል። ራሱን የቻለ ቤተሰብ ካለ ጥሩ ነው። ከቤተሰብ ተራራቁ ሲሏችሁ እንዳትራራቁ ያልኩት ለዛ ነው። ከቤተሰብ ግን አቆራርጧችሁ ከሆነ ከሁሉ ያጣችሁ ከሆናችሁ በጣም ነው የምትጎዱት። ከእንደዚህ አይነት ሰዎች አላህ ይጠብቀን። በንጹህ ልብና በየዋህ ልብ ትዳርም ይሁን ጓደኝነት የቢዝነስ አጋርም ይሁን በየዋህነት ስንቀርባቸው እነሱ እንደ አይነት ፐርሰን ከሆኑ በጣም ይጎዱናል። በጓደኝነት ከሆነ የደረሰብን ጥቃቱ ሰው እንዳናምን ጓደኛ እንዳናምን ያረጉናል። በትዳር ከሆነ ሌላ ትዳር ያለ እንዳይመስለን ያረጉናል። በቃ በጣም ከባድ ነውና በጣም ከባድ ናቸው እነዚህ ሰዎች። ከነዚህ አይነት ሰዎች አላህ ይጠብቀን እንላለሁኝ። እንደምትማሩበት ተስፋ አረጋለሁኝ።
እስኪ የእህታችንን ቪዲዮ ሪያክት አርጌ አመጣላችኋለሁ። በጣም ረጅም ማብራሪያ ረጅም ክፍል ነው እንትን ያለችው። ግን በስተመጨረሻ ምን ስትል ሰማኋት? ጥናት እንደሚያመለክተው ከ5 ሰው አንዱ የናርሲሲስት ፐርሰናሊቲ ተጠቂ ነው ብላ እርፍ አለች። እንግዲህ አብቅቶልናል። አላህ ይጠብቀን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።